እናደርግለት እስቲ ዛሬ እናንተም ይዩት ክላሱን ያው ነኢማ አለ የሚለው ነገር ያው ከዚህም በኋላ ወደ ሲ ፓናሉ ገብተናል የደሚና.ኦርግ ማለት ነው የደሚና ዌብሳይት ናት ሶ እዚች ጋር እሺ ከስተም ኢንስቶል ብለ ነው እዚህ ጋር ነኢማ እስቲ ነኢማ እንዴት ነበር ገዛውት እሺ ነኢማ እሺ 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 ይኸው ነኢማ ይኸውናች ነኢማ ደሚና.ኦርግ ሳይቱ ምን እንበለው ሞኔታይዝ የሚሆን ነው የሚሰሪበት ነው የኛው አሁን ነው ሞኔታይዝ አድርጌ የምሰጥሽ ነኢማ ሄሎ አይሰማም ሞኔታይዝ የሚሆን ነው እሺ ሳይቱ ምን ልበለው ነኢማ ምን ሳይት ነው ኢኮሜርስ ብንለው ማለት ነው ብዙ ነገር ይሄ አልባሳት የኮስሞቲክስ እና ሌሎች ነገሮች ማጠቃለል ይችላል ሌላ እዛ አንደር እሱ ነው ብዙ አይነት አይተሞች ማካተት ይችላል ሁሉንም እንደዛ እንበለው እሺ ነኢማ ኢኮሜርስ ኤዲት ማድረግ ምናምን አይቻልም ነው በኋላ ይቻላል ነኢማ ዌብሳይቱ እዛ ያለው ሆኖ ኦሬዲ ከተደረገ እንትን ኤዲት ማድረግ ወደ ሌላ ነገር አሁን እንትኑ ማለት ነው ምንድነው የሚባለው ትችላለሽ ይሄ ግን የደሚና ስር ያው አድሰንስ ምላው ላይ ያለው ስላለ ያን እንደዛ ብዙም አጎረጉሩም ለምን መሰላችሁ ዩሮ እየሰራ ስለሆነ ላንቺም አሁን በላኩልሽ ሰዓት ዛሬውን ሼር ብታደርጊ ዛሬውን መቁጠር ይጀምራል አሁን ዩሮ አሁን እንትኖች እቃዎች ምናምን እዚህ ጋር ማስገባት አንችልም አይገባበትም ፎቶዎቹ ምናምን አረ ይገባል እሱ ችግር የለውም ይገባል እሺ እንደሱ በለው ዝም ብለህ ችግር የለውም እሺ ነኢማ 2026 እዚህ ጋር ያው ነኢማ ኢኮሜርስ ሾፕ ልበለው ኢኮሜርስ ሾፕ እሺ ነኢማ ያው እሺ እንዴት እድለኛ ነሽ ግን ማን ነው እኔ የገዛሁት ይሄን እሱ እኮ ነው ጠፋኝ እሺ ኢሜል ነኢማ NIEMA ቴክስት አድርግልኝ ነኢማ NIEMA እሺ ነኢማ NIEMA 2001 NIEMA ነው አዎ NIEMA ቆይ በዚህ ቴክስት አድርግልኝ እሺ ልኬልሃለሁ ምን ላይ ነው ላክሽ ኦኬ ቴክስት ቦክስ ላይ ነው እሺ እስቲ የማን ነበር የገዛሁት ቻፈጣሪ ያውቀው እሺ አየ ነኢማ ደን ሶ እዚች ጋር ሁሉንም ፎል እናደርገውና ኩኪ ባነር ሰው እንዳያስቸግረው እናጥፋ ሶ ኢንስቶል ነኢማ ፎቶዎቹ ምናምን እዛው ላይ አውቶማቲክ የሆነውን እንጨምረዋል አሁን አንቺ በኋላ ከፈለሽ ሌላ ጊዜ እንቀይራለን የራሴም ይኖረኛል ከፈለክ ማለት ነው ኦኬ የራስሽን ደግሞ ኤዲት ማድረግ እንችላለን እቃዎች እሺ እሺ ይኸው ኢንስቶል ሆኗል እስቲ ያዙት እሺ ረምቢዩት እዚህ ጋር ሶ ኢኮሜርስ
ኮመርስ እሺ then አይዋ name e-commerce shop is dedicated online retail shop is እሺ is leading online retail platform dedicated to offering a diverse selection of high quality products that cater to dynamic demand of modern consumers. Then need okay. ስልክ ቁጥር ነይማ 0914 14 72 72 68 61 68 61 61 ኦኬ ከሰራሽበት በኋላ ትከፍላለሽ የዶሜኑ እሺ የገዛሁት ማን እንደገዛው አላ ባለቤቱ ከጠየቀኝ ግን አይ ዶንት ኖ እሺ ሌላስ እሺ then ሴል ፕሮዳክት የሚለውን ሴል ፕሮዳክት ታረግበት ስለምትፈልጊ እቺኛው ድሮ እቺ ያልነበረችው ሴል ፕሮዳክት የሚለውን ኦፕን እናደርገው እሺ then አሁን እዚሁ ላይ ያሉትን ፎቶዎች እንጠቀማቸው ለጊዜያት እሺ ያ እሺ ሶሪ ጉንፋን በጣም ይዞኝ እሺ 12 13 መርጠነዋል ይበቃውናል ሰው እንሂድና እሺ የቱ ይሻላል እነዚህ ውስጥ ምረጫቸው ያው ዲቨሎፕ ይሄኛው ይሄንን ይመስላል ቲሙ ይሄኛው ይሄንን ይመስላል ይሄኛው ይሄንን ቆይ ፋስት የሆነውን አንድ እናየውና እንመርጣለን ያው የአርሰንሱንም ስለምትሰሪበት እሺ እሺ አሪፍ እሺ ኦኬ የቱን እናደርገው እስቲ ነይማ ኦፕሽን 5 ያለችው ትሻላለች መሰለኝ እስቲ ኦፕሽን 5 እቺኛው ኦፕሽን 5 እስቲ እሷ ኦፕሽን 5 ኦኬ ብራይት የሆነ ነገር ደስ ይላል ኦኬ የሆነ ዌልካም ቱ ነኢማ ኢኮሜርስ ሾፕ ይላል እዚህ ጋር እነዚህ ሁሉ እንደዚህ እስከሚያበሩ ድረስ አፕሎድ እስኪያደርጉ እንጠብቃቸው አንድ ቀራች እዚህ ጋር አባውት ፔጅን እየጫነ ነው የሚገኘው ጭኗል ዜን ኢምፖርት ቲም እንለዋለን እዚህ ጋር
እስቲ አንድ ደግሞ በፊት ሳንገዛ ኢኮሜርስ የምትለው አልነበረች? እስቲ እችን ደግሞ እሺ 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 እችን ደግሞ ማን ላድርገው? ለማን ልስጠው? በፊት ዲቨሎፕ የሆነች አለች። እስቲ ለማን ሰጥቼ ለማን ተዋለሁ? አሁን ደግሞ እዚህ ውስጥ ለእኔ ስጠኝ። እኔ ግራ ገብቶኛል። ሪቫይዝም ያስፈልገኛል መሰለኝ። እሺ ሌላውስ? ሌላ በብር ሲገዛ ምን ስል ያው ፔመንት ሜቶድም አላት ይችኛው በጣም የሆነች ስቶር ከመንግስቱ ፔመንት ሜቶዱ ምን ሁሉ ነገርም አላት። እንዳውም ያለቀላት ናት። እሺ ኦኬ ነይማ ናት ይችኛው። እሺ ነይማ ያው የነይማ እቺ መሰለች። አሁን ምንም እየታየ ግን አይደለም እኔ ጋር። ሌሎቹስ? እኔ ጋር ይታያል። እንትን ዘግተሽ ክፈችው። ዝጊውና ክፈችው። አስማ ውጪና ተመለሽ። እስቲ እሞክራለሁ። እሺ እሺ ነይማ እሺ ይሄንኛው ጀነራል ውስጥ ገብተሽ እዛ ጋር የራስሽን ፎቶ እዚህ ጋር ማስገባት ትችላለሽ። ወይ ግን አሁን አንቺ ፎቶ እኔ ጋር ስለሌለ ወይንም እቃው አይነት ምንም እኔ ጋር ስለሌለ እዚህ ጋር ፐርማሊንክ ላይ አድርጎና ፐርማሊንኩን ወዴት እንቀይሯለን? ወደ ፖስት ኔም እዚህ ጋር ዴን እሺ ኦኬ እዚህ ጋር ኦኬ ዲፋልት እሺ እንደዛ ያደርግ ነው አይደለ? ዴን እዚህ ጋር እንምጣና እስቲ የኔ ኢማን አርሰንስ ላስርበታ ሞኔታይዝ ይሁን ዩሮ ይሰራ። አዎ እሺ ቆይ እዚህ ላይ ሳይሆን እዚህ ጋር እንምጣና እቺን እንወስዳት። ሶ ሞኔታይዜሽኑ የትንሽ እሺ እስቲ ይብሳ ደሚና ይብሳ ነው። እሺ እዚህ ጋር እስቲ ሎጊን እናደርግ። እሺ ትራክተርስ I think this one ይሄኛው ትራክተርስ ነው አይደል? እሺ ቬሪፋይ። እሺ ፓስወርዱ ምን ብለነው ነበር? ኮፒ አድርገነዋል አይደል? እስቲ ዩዘር ኔም ነይማ። እሺ ፓስወርድ እዚህ ጋር ነይማ። እሺ ይሄው ነች ዩዘር ኔም። ኦኬ ሎጊን እዚህ ጋር እንምጣና
እዛን ፕላጊን ውስጥ እንመጣለን። አስተካክልልኝ የምትይኝ ከሆነ እሺ፣ አድ ፕላጊን። እሺ፣ ጉግል እሺ፣ እስቲ ያውነች ከጉግል ጋር እናስተሳስረው እና ያውነች እንግዲህ then activate እሺ፣ ደግሞ ሌሎቻችሁን እንድላርጉ አሁን ዶሜን ወደ ግዢነት ትሄዳላችሁ። እሺ፣ ኢብሳ እሺ፣ እዚህ ጋር ኮንቲኒው። እሺ፣ ኮንቲኒው እሺ፣ ኤረር ኢብሳ እሺ፣ ኮንቲኒው እሺ፣ ኮንቲኒው እሺ፣ ቬሪፋይ ያው እሺ፣ እዚህ ደግሞ ሴት አፕ ኒው አካውንት። እሺ፣ እዚህ አገሩ ኬንያ ላይ ነው የምሆነው፣ ሀገራችን ሳይሆን። እሺ፣ ያው እየታያችሁ ነው የሚያደርገው ሁሉ። አዎ እሺ፣ ያው የትምህርት አካል ነው። ይሄንን ነው። እሺ፣ እዚህ ጋር ደግሞ እሺ፣ አናላይቲክስ እዚህ ጋር እሺ፣ እዚህ ጋር ማምጣት ይህንን ሁሉ ታበሩታላችሁ። ደን እዚህ ጋር ማምጣት አክሴፕት፣ እዚህ ጋር አክሴፕት፣ ሁለቱን አንድ ላይ ማለት ነው። ደን ምን ይሆናል? እሺ፣ አናላይቲክስ ያው መጥቷል። እንግዲህ እስቲ እዚህ ጋር እሺ፣ ልምጣና ምን እናደርገው? እሺ፣ የማድረግ ደሚና ኔትወርክ እሺ፣ ደሚናቲክ እሺ፣ እዚህ ጋር
እሺ እዚህ ጋር እንምጣ። ኦኬ እዚህ ጋር እሺ go to setting እሺ AdSense set up AdSense እሺ ይኸው ይኸው ኦኬ እዚህ ጋር መምጣት አሁን አድሰንሱን ሴታፑን ጨርሰናል። አድሰንሱን አስሬበታለሁ ሞኔታይዝ ሆኗል ማለት ነው። ዜን አሁን እዚህ ጋር የሚመለሰው እዚህ ጋር ሳይት ኪስ ስር ዳሽቦርድ ሳይሆን ሳይት ኪስን በመግባት ያው አድሰንስ የሚለውም እዚህ ጋር በመንካት እዚህ ጋር እመጣለሁ። እዚህ ጋር ኤዲት እለዋለሁ። ኤዲት ስለው እናንተ እንደዛ አታረጉት፣ ምንም አታረጉ። ኦል ሎግድ ኢን ዩዘርስ የሚለውን ይሄንን ሊያደርግ ያሰብኩት ያው እዚህ ጋር አርሱ የሚታየው አርስ ዌብሳይት ላይ የሚታየው አርስ ሎጊን ላደረገ ሰው እንዳይታይ ለማድረግ ሎጊን አድርገሽ ትገቢ። ግን አንቺ ተሳስተሽ ዌብሳይቱ ላይ የሚገኘውን ነይማ ማለቴ ተሳስተሽ ዌብሳይቱ ላይ የሚገኘውን በአንቺ ኢሜል ስለተደረገ ክሊክ ልታደርጊው አይገባም። ምንም አይነት ክሊክ አታደርጊውም። ሶ ቪዚት ስቶር ስቶሩን ሰው ስቶሩን ያው ስቶር እንግዲህ እዚህ ጋር ነው ሾፕ የምናደርገው። ሾፕ እዚህ ጋር ስቶሮችን እዚህ ላይ ነው የምንጭነው። ያንቺ እቃዎችን እዚህ ላይ ነው መጫን የምንችለው እዚህ ላይ ነው። ሶ ቪዚት ስቶር የሚለው ያው እዚህ ጋር አለ። ስቶሩ ይሄኛው ነው። ያው ሾፕ ማድረግ የፈለገ ሰው በዚህ ጋር ሾፕ ያደርጋል። ከዛን ኮንታክት አንቺን እዚህ ጋር አንቺን ያገኛል። ያንቺ ስልክ ቁጥርም ይሄው በዚህ ስልክ ቁጥር ያገኝሻል። እዚህ ጋርም ሰብሚት ሊያደርግ ይችላል ማለት ነው። ሊያደርግ ይችላል። አሁን ግን እዚህ ጋር በመምጣት አሁን ለምሳሌ ሳይቱ ሆም ፔጁ ደግሞ ምን ይመስላል ለሚለው ያው ሆም ፔጅ እና ስቶር ናለው። እንግዲህ ይሄ ነገር ይሄኛው አሁን የገባነው ስቶሩ ነው። ቪዚት ስቶር በሚለው ያው እዚች ጋር ስንሄድ ምን ያሳየናል? እዚች ጋር ቪዚት ሳይት እና ቪዚት ስቶር። የቅድሙ ቪዚት ስቶር ነው። ይሄኛው ቪዚት ሳይት እንላለን። ለፔይመንቱም ማስቀመጥ እንችላለን ማለት ነው። አሁን ቪዚት ሳይት ስንለው ደግሞ ሳይቱ ይሄንኛው ነው።
ሳይቱ ይሄንን ይመስላል። ሳይቱ ይሄን ይመስላል። ሶ ሌላ ተመልሰን ደግሞ ያው እዚህ ስር በመምጣት ፔይመንት አለው። ይሄ ነገር ፔይመንት ሰው ፔይመንት ሊያደርግ ከፈለገ ማለት ነው። ወይም ያው እዚች ጋር ደግሞ ሾፕ አለ ማለት ነው። ሪዳይሬክት ካርት አፍተር ሰክሰስፉል አዲሽን ልናደርገው እንችላለን። ፕሌስ ኦርደር ኢሜጅ 5 ዌይት ዩኒት በኤልቢኤስ ልናደርገው እንችላለን ማለት ነው። እስካሁን እስከዚህ ካያችሁ ይበቃችኋል። ያው ፔይመንት ሜተዱ በፔይፓል ያው ቪዛ ካርድ አለ፣ ዲስከቨር የሚባል ወፔይ ፔይ ጉግል ፔይ አለ፣ አፕሊም ይህንን ኢንስቶል ልናደርግ እንችላለን። እዚህ ጋም ኢንስቶል ቴክ ኦፍላይን ለማድረግም ዳይሬክት ባንክ ትራንስፈር ማድረጊያ ያው እዚህ ጋር ማድረግ ይቻላል። በባንክ እችን ኢኔብል ማድረግ እንችላለን። ሶ ማኔጅድ እሺ ባንክ ትራንስፈር እሺ። ከዛም በኋላ ሜክ ዩር ፔይመንት ዳይሬክትሊ ኢንቱ ዩር ያውና ፕሊስ ዩር ኦርደር አይዲ አስ ፔይመንት ሪፈረንሲ ምናምን በማለት አካውንትንም እዚህ ጋር መጨመር እንችላለን ማለት ነው። ያው አድ አካውንት በማለት ያው ካንትሪን እዚች ጋር ኢትዮጵያ አሁን ለምሳሌ ከአንቺ እቃ መግዛት የሚፈልጉ እያያችሁ ነው አይደለ? እያያችሁኝ ነው? አዎ እያየን ነው። ከዛም በኋላ እዚች ጋር ነኢማ እሺ ነኢማ እስቲ አንድ ቻርጀር አምጡልኝ። እሺ ነኢማማ ጻፍበት። አካውንት ነምበሩ ምናምን ገና ነው አይደለ? ፕሮዳክቱ ምናምን ገና ራሱ አላስገባንም። በኋላ ማድረግ እንችላለን። ሄሎ ነኢማ ሄሎ አይሰማም? ነኢማ ልጅም ወጣች? እሺ መጥቻለሁ። ኦኬ ያው አካውንት ኔም ባንክ አካውንት ሀገርን ኢትዮጵያ በማድረግ ባንክ ኔም አካውንት ነምበር እንደዚህ ማስገባት እንችላለን ነው። እዚህ ላይ ምን ስር ያው ፔይመንት ሜተድን ስር በማግባት ያው ፔይመንት ሜተድ እዚህ ላይ አለ። ፔይመንት በወኮመርስ ስር ማለት ነው። እነዚህ አሉ። በኩፖን መግዛት ለፈለገ ሰው ኦርደር ላደረገ ሰው ደግሞ እዚህ ጋር ያሳይሻል። ኦርደር ይሄ ሁሉ እዚህ ውስጥ ገብተን ሴቲንግ ልናደርግ እንችላለን ማለት ነው። አድ ኦርደርን ማድረግ ይቻላል በዚህ መልክ። ያው የአንቺ ዌብሳይት ኦልሬዲ በጉግል አድሰንስም ከሽያጭ እቃም ውጪ በጉግል አድሰንስ ያው ሞኔታይዝ መሆኑ አሁን ማንም ስላላየው ዌብሳይትሽን ቪዚት ስላላደረገ ምንድነው እዚህ ላይ የሚያሳየው ዳታ ያው ኤርኒንግ ዩሮ 00 ነው። ከነገ ጀምሮ ያሳያል። ባሽ ከነገ ጀምሮ ያሳይሻል። ለምሳሌ አሁን አንድ እንትን አካውንት ናምበሩ ግን አይገባ ወጥቼ ነበር፣ ይቅርታ በመሃል አካውንት ነምበሩ ገና እቃ ምናምን ስታስገቢ ነው። ከአንቺ የሚገዛው ሰው ነው። ከአንቺ ሊገዛ የፈለገ ሰው እንደዛ ያስገባል። አሁን ለምሳሌ ትላንትና እኔ አንድ ሰብዶሜን እዚህ ስር የከፈትኩት አለች። ትላንትና ነው የከፈትኳት። ምን ያህል ቆጥራለች የምለውን ነገር ያው እኔ ለኢኮሜርስ አይደለም እንግዲህ ለኢኮሜርስ አይደለም ዲቨሎፕ ማድረጌ አድሰንሱን ሞኔታይዝ እንዲሆን ለማድረግ
ያው ችን ትመስላለች። እሺ ያው ሞኔታይዜሽን ስር ብንሄድ ሄሎ አካውንት ናምበር እያሳየህን የነበረው ግዢ ለሚፈጽም ሰው ሂሳብ ቁጥር ማሳያ ማለት ይሄ የጉግል አድሰንስ የጉግል አድሰንስ ሂብሳ ጋር ነው የሚገባው። እሱ ነው እናንተ የሰራችሁትን ታውቁታላችሁ። በዚህ መልክ ነው የምታዩት። እሱ ያስገባል እዚህ ጋር። እሺ እሱ ይከፍላል። ከዚህ በፊት ኤሌክትሪክ ሾፕ ላይ እንደዛ ነው የሚከፍለው እሱ ሲጀመር። ይሄ ከጉግል አድሰንስ የሚከፈለው ወደ ዳሚና ነው የሚገባው ነው? አዎ ወደ ደሚና ይገባል። ደሚና ደግሞ ማን እንደሰራ እኔ ሪፖርት አደርግለታለሁ። አይቆም እሱ ጋር ስለሚገባ እሱ ጋር ሲገባ አሁን ለምሳሌ እኔ ትላንትና እዚህ ስር የከፈትኳት 2 ዩሮ ከ41 ሳንቲ ሰርታለች። አያችሁ? ያው በዚህ መልክ ማለት ነው። ፔጅ ሪፔሞ 5 ከ73 ነው። የነኢማም እንደዚህ ያሳያል። ነኢማ አሁን ምን ማድረግ አለባት? እሷ አሁን የምታደርገው ነገር ብሎግ ጻፊ። ብሎግ ያው ፔይመንት በሚለው ስር ነው ፔይመንቱ የቅድሙ ያልኩሽ የምሰራው። አሁን ዛሬውኑ እስቲ እቃዎች ምን እቃ አለሽ? እቃ አሁን እሺ እቃ እስቲ እሺ ሴት አፕ ማይ ስቶር እዚህ ላይ ነው እንግዲህ እቃ ላይ ትልክልኛለሽ፣ ችግር የለውም እሱ ገባሽ። አሁን እስቲ ነኢማ እስቲ ቴሌግራም የቱን ነው ትጠቀሙ? እሺ ፊንጠባስ እሺ ነኢማ እኔ ጋር ቴሌግራምሽ አለ ፓስወርድ ምናምን ልልክልሽ በሚል እሺ ነኢማ እሺ ነኢማ እሺ ነኢማ እስቲ ነኢማ አናግረሽኝ አታውቅም እንዴ? ነኢማ ወጣች? እሺ እሺ ዲጂታል ማርኬቲንግ እሺ አማሪ ክላስ እስቲ ነኢማ እዚህ ውስጥ አለች አይደል? አይው እሺ ይኸው እሺ to login your website እሺ እንደዚህ እናደርግና ያው እቺኛው ሊንክ ነው የምትጠቀመው። እየታያችሁ ነው? እሺ ዩዘር ኔም ኦኬ፣ እቺኛው የሰው ዩዘር ኔም ይሄኛው ነው። እሺ ፓስወርድ ፓስወርድ ይሄንን ኦኬ ቆይ እቺኛው ይኸውና በዚህ ልትጠቀሚ ትችላለሽ። ኦኬ ናው ከነኢማ ምን ይጠበቃል ለሚለው ነገር ፖስት ነው የምትጽፊው። ፖስት ማድረግ አለብሽ። ጽፈቶችን ብሎግ መለጠፍ አለብሽ። ፖስትን ለማድረግ መጀመሪያ ያው ያንቺ ዌብሳይት ሎጊን ስታደርጊው ምኑ ጋር ነው የሚያመጣሽ? ወደ ዳሽቦርዱ ነው የምትመጪው። ዳሽቦርዱ በዚህ መልክ ወደ ዳሽቦርድ ይመጣል። ይኸውና ነኢማ ኦኬ ዳሽቦርድ እሷ መጀመሪያ ሎጊን ስታደርጊ
ወደ ዳሽቦርድ በዚህ መልክ ይመጣል። እሺ ያው ሎጊን ስታደርጊው እስቲ ነኢማ እሺ ነኢማ ነው ያዋ ኦኬ እዚህ ጋር በመምጣት እሺ እኛው ኦኬ እኛውን ሎጊን ስናደርገው እንደዚህ ስትከፍቺው እንደዚህ ወደዚህ ነው የሚያመጣሽ ያንቺ ዌብሳይት። ነይማ በደንብ ይዩኝ እናንተም ነይማ እያየሽ ነው አይደለ? ወደፊትም የምትሰሩበት ያው እኛ ክፍልም ይሄን ነው። ሌላ ይሄን ዌብሳይት ያው ካስተማይዜሽን ነበረ ቀጥሎ ያለን ክላስ እዚህ ላይ ወደኛ ስንመለስ ዌብሳይቱን choosing installing ዲዛይን ምናምን የሚለውን አይተነዋል። ሶ መጨረሻ build your own ዌብሳይት ነው ካልነው በኋላ እስቲ ያለ የሚቀረው ፓርቶች ምንድን ናቸው? ከምጅቱ እሺ እዚህ ውስጥ የሚቀሩን አው ቤዚክ ካስተማይዜሽን የሚለው ወደኛ ቲዮሪ ስንመለስ ኢንስቶሊንግ ቲምን ካደረግነው በኋላ ካስተማይዜሽን የሚባሉት አክሰስ ዘ ወርድፕሬስ ካስተማይዘር ወደ አፒራንስ እንሄዳለን። ከዛን ወደ ካስተማይዝ ለማድረግ በካስተማይዜሽን ስር ያሉት ነገሮች ምንድን ናቸው የሚለው ነገር the first one changing color ማድረግ እንችላለን። ፎንትስ ሌአውትስ ሁለተኛ ላይ ዩር ሎጎችን መጨመር እንችላለን። አዘር ብራንዲንግ ኤሌመንትስ የኛም ብራንዲንግ ኤሌመንቶችንም መጨመር እንችላለን ማለት ነው። ኮንፊገር the header እንደ ፉተር እንደ ሳይድ በርስንም ልናስተካክላቸው እንችላለን። ሄደርስ የምንለው ያው ዌብሳይቱ አሁን ለምሳሌ የእሷ ዌብሳይት ጋር ብንሄድ ቪዚት ሳይት በሚለው ጋር ሄደን በመሄድ የት ነው የምንሄደው? እችኛዋ ነች አናቷ የዌብሳይቷ አናቷ ላይ የሚገኘው ሄደርስ ይባላሉ። ግን ሳይድ በርስ የምንለው ደግሞ በዚህ ጎን የሚገኙት ናቸው። በዚህ ጎን የሚገኙት ሶ ሄደር ሆም የሚባሉት ደግሞ እነዚህ ናቸው። እነዚህ ሁሉ ናቸው ማለት ነው። ሄደርስ ሆም የሚባሉት ሶ ፉተር የምንለው ደግሞ እነዚህ ናቸው። እንዴት ነው ይህንን ካስተማይዝ የምናደርገው የሚለውን ነገር ከለሮችን እንዴት ነው የምንቀያይረው የሚለውን ነገር ነው እዚህ ላይ የምናየው። ሁለተኛው ዊድጌትስ ነው። አድ ዊድጌትስ ቱ ዩር ሳይድበርስ ፉተርስ ኦር አዘር ዲዛይን ኤሪያስ። ፖፑላር ዊድጌት ደግሞ ምንድን ናቸው? ሬሰንት ፖስት የሚያሳዩ አርቺቭስ፣ ካታጎሪ፣ ሰርች፣ ሶሻል ሚዲያ አይከንስ እና የተለያዩ ናቸው። እንግዲህ ሶሻል ሚዲያ ፌስቡክ፣ ትዊተር ምናችንን የሚያሳይ ማለት ነው። ሶ እነዚህን ደግሞ እንዴት እንቀይራቸው ወደሚለው ስንሄድ ያው ከአፒሪያንሲን በመግባት ከአፒሪያንሲ ወደ ሳይድ በር ነው የምንሄደው የሚለውን እዚህ ላይ ያሳያል። ሳይድ በሩን የት ጋር ነው የምናገኘው? አፒሪያንሲን የት ጋር ነው የምናገኘው? ያው እነዚህች ጋር ናት። ዴን እዚህ ጋር ስንነካው ያው አፒሪያንስ ካልነው በኋላ ያው እዚህ ጋር እዚህ ውስጥ ምን አሉ? አፒሪያንሱን ገና እዚህ ጋር ወደ አፒሪያንሱ ስንገባ በአፒሪያንስ ስር ምን አሉ? ዊድጌት አለ፣ ከስተማይዝ አለ። ያው ከስተማይዝን እዚህ ጋር ማድረግ እንችላለን ማለት ነው። ከስተማይዝ ስናደርግ ያው እንደዚህ ያመጣልናል። ከስተማይዝ ስንለው ማለት ነው። ዴን እኛ መቀየር የምንፈልገው ነገር ምንድን ናቸው? ያው ሳይድ በር ማለት እችኛው ነች። ሳይድ በር በዚች መቀየር እንችላለን ማለት ነው። አሁን ይሄኛው ኖ ሳይድ በር ነው። ሳይድ በር ልናደርግበት ሌፍት ሳይድ በር ወይንም ደግሞ ራይት ሳይድ በር ልናደርግበት እንችላለን ማለት ነው። ያው ሌፍት ሳይድ በር በዚህ መልክ ይህንን በማድረግ ከዛም በኋላ ከዚህ ፓብሊሽ ልናደርግ እንችላለን ማለት ነው። ፓብሊሽ ካደረግነው ሰው ሁሉ እንዳየው። ግን ይህንኛውን ካልፈለግነው ደግሞ በዚህ እንመለስና ወዴት እንሄዳለን? ያው ከስተማይዝ
ወደሚለው ከስተማይዝ ለማድረግ ሆም ፔጅ እና ሄደር እና ፉተርን እንዴት እንጨማምራለን የሚለው ነገር ማየት እንችላለን ማለት ነው። ያው ሄደር እና ፉተርን ለማየት ያው እዚች ጋር አሉ። ያው ኤዲት ሄደር እንደ ፉተር ሄደር ለምሳሌ በዚህ ጋር ሄደርን ልንቀይር ስንፈልግ ያው በዚህ በፔጅ ላየር እንደዚህ ያመጣልናል ማለት ነው። በሄደር ውስጥ መጨመር የምንፈልገውን ነገር አድ ሴክሽን በማለት እዚች ጋር አድ ሴክሽንን በማድረግ ልንቀይረው እንችላለን ማለት ነው። እዚህ ጋር አድ ኒው ሴክሽን በማለት ያው ሴክሽንን የተለየ ወይንም ደግሞ አንድ ቴምፕሌት ይህንኛውን ብናደርገው ወደዛ ይወስደናል ማለት ነው። ሶ ይህን ነገር እንጨምርበት ወደዛ ፔቱ በጣም እንዲረጅም ያደርገዋል ይሄኛው ማለት ነው። ሶ እዛም ሳንሄድ ፉተር የምንለው ደግሞ ፉተር የሚባሉት ምንድን ናቸው? ወደ ፉተር ጋር ስንሄድ ወደ ፉተር ጋር ስንገባ ምን ታደርጋላችሁ? ያው ፉተሮች እነዚህ ናቸው። እነዚህ እዚህ ፓርት ስር የሚገኙት ቅድም ልክ እንደነገርኳችሁ ይህንን ምን ማድረግ እንችላለን? ኤዲት ዩስፉል ሊንክስ የሚለውን ሁሉ ኤዲት ይህንን ፕሮዳክቱን ደግሞ የፕሮዳክቱ ፔጁን ቅድም ያገኘነውን የፕሮዳክቱን ፔጅ እዚህ ጋር በመምጣት እዚህ ውስጥ ሊንክድ ማድረግ እንችላለን ማለት ነው። ፕሮዳክቱን ከስተመር ሱፖርት፣ ሴኩር ቼክአውት፣ ፋስት ሺፒንግ፣ ኢዚ ሪተርንስ እናደርግ እንችላለን ማለት ነው። ኢሜይል አስ ለሚለው ያው እዚህ ላይ ኢሜይሎችን ልናደርግ እንችላለን ማለት ነው። ኢሜይል አስ በሚለው ስር ነኢማ ያው በዚህ መልክ ልናደርገው እንችላለን። ይህንንም ኤዲት ማድረጊያዎች ናቸው ማለት ነው። ይሄ ፓርት ኤዲት ስናደርግ አሁን ፕሮዳክት ሴሌክሽን ለሚለው ፕሮዳክቱን ስናስቀምጥ የፕሮዳክቱን አይነት ሴሌክሽን የሚያመጣ ሊንኩን እናመጣውና ምን እናደርጋለን ማለት ነው እዚህ ውስጥ እናስገባለን። እዚች ጋር ኤዲት የምትለውን የስክሪፕቶ ምልክቷን በመንካት እዚች ጋር በመንካት ዴን ያው እዚች ጋር ፕሮዳክት ሴሌክሽን የሚለውን እዚህ ጋር ያመጣል ማለት ነው። ሶ ይሄንኛውን ስንገባ ፕሮዳክት ሴሌክሽን የሚለውን በማምጣት እዚህ ጋር አለ። ከዛም በኋላ ሊንኩን ፕሮዳክቱ ሊንክ ያለበትን ደግሞ እዚህ ውስጥ እናስቀምጣለን ማለት ነው። እዚህ ውስጥ ያንን እናመጣውና እዚህ ጋር እንደዚህ በመንካት በዛኛው ልንተካው እንችላለን ማለት ነው። ሶ በዚህ መልክ ይሄንን ከስተማይዝ ልናደርግ እንችላለን። አሁን ይሄንኛውን ያው እሷ ወደ አንድ ነገር ያው እንደዚህ ከስተማይዝ ይሁንልኝ ወደዚህ ይውሰድልኝ አላለችም። ያው አንድም ፕሮዳክት እዚህ ዌብሳይት ላይ አልገባም። ሶ ለዚህ አሁን ከምንነካካው በሚል ነው እኔ ራሴን የቆጠብኩት ከዚህ ላይ ማለት ነው። ሶ እናንተ ደግሞ በዚህ መልክ ከስተማይዝ ማድረግ እንደሚቻል ግን ከስተማይዝ ማድረግ ስትፈልጉ እሷ ያው ልታደርግ ትችላለች፣ ግን እኔንም ልጠይቅ ትችላለች ማለት ነው። አንዳንድ ቦታ ያው ሞኔታይዜሽኑ ላይ ችግር እንዳያመጣባት የእሷን ሰው ዌብሳይት ከኔ ጋር አብረን ልንቀይር እንችላለን ማለት ነው። በዚህ መልክ ነው ከስተማይዝ የምናደርገው፣ በዚህ መልክ ነው ማለት ነው። ኤዲት ፔጆችንም ልናደርገው አሁን ለምሳሌ ፔጅ አለ። ይሄኛው ፔጅ የብሎግ ማለት ነው። ኒውስ የሚለጠፍበት አዲስ መረጃዎች የሚገኝበት ማለት ነው። ሶ እስኪት ቶፕ ኦፍ ብሎግ ልናደርገው እንችላለን። እዚህ ጋር ካታጎሪዎች አሉ። ያው ካታጎሪዎች እዚህ ጋር ቢዝነስ እንደ ፋይናንስ፣ ፐርሰናል ፋይናንስ፣ ታክስ ፕላኒንግ ያው የፈለግነውን ማድረግ እንችላለን ማለት ነው። ይሄኛው አንድ ብሎግ ቅድም አውቶማቲካሊ የጻፈልን ነው። እዚህ ጋር ታይትሉንም ልናስገባ እንችላለን ማለት ነው። በዚህ መልክ ከስተማይዝ ለፈለግነው ነገር ከስተማይዝ ማድረግ ይቻላል ነው።
ሶ አሁን ደግሞ ዌብሳይቱ ከተከፈተልን በኋላ አሁን ለምሳሌ እዚህ ጋር አድ ፖስትን ጋር በመምጣት ከለር አሳይቻለሁ። ለከለሩስ ከለሩ እንዴት ነው የምንቀይረው ለሚለው ነገር ያው እዚህ ጋር ባክ በማለት ያው እዚህ ጋር ስንመጣ ከስተማይዝ ስናደርገው ባዮግራፍ አለ። ባዮግራፊ ስር ያው እዚህ ጋር በመምጣት ልናስተካክል እንችላለን። ምኑ ጋር ያው እዚህ ጋር ስንመጣ ግሎባል የሚል አለ። ይሄኛው በግሎባል ስር ከለር አለ ማለት ነው። የተለያዩ ከለሮችን ማድረግ እንችላለን። እዚህ ላይ ስንፈልገው ወደዚህ በመምረጥ ይሄንን ማድረግ አውቶማቲካሊ የመረጠልን ከለርም በጣም አፖስቶ ነውና ፓብሊሽ እናደርገው። በዚህ መልክ ከለሮችን መቀየር እንችላለን። ስክሮል ቱ በተን ለማድረግም ያው ሰሌክት ኦፕሽኖች አሉ። በእነዚህ ውስጥ ገብተን ዌብሳይቱን የበለጠ ለማሳመር ይረዳናል ማለት ነው። ሳይት አይደንቲቲ ወይንም ደግሞ ሎጎ ለሚለው ደግሞ ያው እዚህ ጋር የምንመጣው ሎጎ የምንጨምረው ነኢማ ኢኮሜርስ ሾፕ ለሚለው ሎጎውን ከዚህ ጋር ሴሌክት በማድረግ እዚህ ውስጥ በመግባት መውሰድ እንችላለን ማለት ነው። ግን ፒሲ ውስጥ አዘጋጅተን ከሆነ አንድ ሎጎ ከዚህ ውስጥ ለመውሰድ እንችላለን ማለት ነው። አፕሎድ በማድረግ ወደዛ ልንወስደው እንችላለን። ሚዲያ ላይብረሪ ውስጥም ካሉን ፎቶዎች ልንወስድ እንችላለን። አሁን ለምሳሌ ኢኮሜርስ ለሚለው ያው ኢኮሜርስ የሚለውን ይሄንኛውን እንደ ሎጎ ብንጠቀም ያው ሴሌክት በማድረግ ያው እዚህ ጋር ክሮፕ ማድረግ እንችላለን። ክሮፕ አድርገን ያው ሎጎን በዚህ መልክ እንመርጣለን መምረጥ ይቻላል ማለት ነው። ሳይት አይከን የሚለውንም ሳይት አይከን ቅድም በዛ ውስጥ ያላደረግነውን በዚህ ጋር ኢኮሜርስ የምትለውን በመውሰድ ልናደርግ እንችላለን ማለት ነው። በዚህ መልክ ካደረግነው በኋላ ምን ማድረግ እንችላለን ማለት ነው። ሎጎውንም ሳይት አይከንንም ጨምረነዋል። እንግዲህ እስቲ ኢኮሜርስ የሚለውን እዚህ ጋር ስንወስደው እስቲ ትንሽ ክሮፕ እናደርገው። ያው በዚህ መልክ ብቻ ሎጎ እንደዚህ አነስ ባለች ለማድረግ በዚህ መልክ እንደዚህ እያያችሁኝ ነው፣ የተከታተላችሁኝ ነው አለው። እኔ እናንተን እያየሁ አይደለም። አለው። ኦኬ ሌሎችስ? አለ እየሰማንህ ነው። እሺ አለ። ኦኬ በዚህ መልክ ያው እንደዚህ ሳይት አይከንንም ያው ሳይት አይከን ቼንጅ ማድረግም ስንፈልግ በዚህ ጋር ቼንጅ ማድረግ እንችላለን። እንደዚህ በመምረጥ ከዛም በኋላ ወደ በምንፈልገው ሼፕ ልናደርገው እንችላለን ማለት ነው። ከዚህም በኋላ ምን እናደርጋለን? እዚህ ጋር ፓብሊሽ ነው የምናደርገው። ፓብሊሽድ ሲሆን የእሷ ዌብሳይት ሎጎ ይሄኛው ኢኮሜርስ የሚለውን ስዕል ነው የሚሆነው ማለት ነው። እሷ ልትቀይር ደግሞ ትችላለች። እዚህ ጋር ፓብሊሽ እሺ በዚህ መልክ አለ ማለት ነው። ከዚህም በኋላ ደግሞ ሌላ ነገር ከስተማይዜሽን ፓርቱን ካየን በኋላ እንዴት ልትጽፍበት ትችላለች እሷ? ያው ብዙ ጊዜ ክላውድን ብትጠቀሙ በጣም ጥሩ ነች ለጽፈት። ያው ሞኔታይዝ ምነው ክላውድ ኤአይ ማለት ነው። ክላውድ ኤአይን በመጠቀም ጽፈቶችን መጻፍ እንችላለን። ነይማ በላኩልሽ ሎጊን በማድረግ አንድ የዌብሳይቱን ሆም ፔጁን ሊንኩንም ልክልሻለሁ። ያው ሼር ማድረግ አለብሽ። አንድን ጽፈት እስቲ እንለጥፍና እናየው። አሁን ለምሳሌ እዚህ ላይ አንድ ምንድነው እስቲ የሆነች ፕሮምፖት ደግሞ አለች።
ፕሮምፖት አንድ ፕሮምፖት እስቲ ደሚና እሺ ልኮልኝ የነበረው እስቲ ፕሮምፖቶች እስቲ ኦኬ ኦኬ አሁን ኦኬ ራይት ቱ ሚ ኪችን ፕሮምፖት ልንጠቀም እንችላለን ማለት ነው። እሺ ኦኬ ኦኬ እዚህ ጋር እሺ ዲጂታል ማርኬቲንግ እሺ ዲጂታል ማርኬቲንግ እሺ አማሪክ እቺን ፕሮምፖት ልትጠቀሙ ትችላላችሁ። ራይት እሺ 1500 በላይ ቢሆን በጣም ይመረጣል። እሺ እሺ ከዛም በኋላ እዚህ ጋር አቮይድ ሮቦቲክ ፍሬስስ እሺ እዚህ ጋር እንደዚህ እሺ ኦን ታይትል ከዛን እቺን ኮትስን የተጠቀሙት እቺን ማለት ነው። እቺን እንደዚህ በመውሰድ አሁን ለምሳሌ እቺን ሴሌክት በማድረግ እንወስዳለን ወደ እዚህ ወደ ክላውድ ስንመጣ አሁን ይሄንን ፔስት በማድረግ ኦን ታይትል ብለነው የኛን ታይትል ምን ላይ መጻፍ እንደምንፈልግ እንጽፋለን። ኦኬ the best አሁን ለምሳሌ እሺ the best እሺ ዌብ ሆስቲንግ እሺ ፕሮቫይደርስ ኢን እሺ ኢትዮጵያ ኢን 2026 የኢትዮጵያ ውስጥ የቤስት ዌብ ሆስቲንግ ፕሮቫይደርስ የሆኑት እነማን ናቸው የሚለው ላይ አንድ ብሎግ ጻፍልኝ። ወርድፕሬስ ብሎግ ምን አልኩት? ራይት 1500 plus words are ready and SEO optimized WordPress posts in a paragraph for all subheading with briefly discuss and a guide and then conversational human tone and use simple English short sentences real life examples and avoid robotic phrases on a title the best web hosting providers in Ethiopia የሚለውን ያው ፕሮምፖቱን አስቀምጬላችኋለሁ። በዚህ መልክ ልንጠይቀው እንችላለን ማለት ነው። ሶ ይሄኛው ሬዲ ሆኗል። ሳይት አይደንቲቲም ተደርጎበታል ማለት ነው። ከስተማይዝ ፓርቱ የኛው ነው። ግን ዌብሳይቱን ከከፈታችሁበት በኋላ ደግሞ ምን ነው ለጉግል አድሰንስ በደንብ ለመስራት ምን ታደርጋላችሁ ማለት ነው። ይሄን ፖስት መጻፍ ግዴታ ነው ማለት ነው። ክላውድ በዚህ መልክ ይጽፍልናል። ክላውድ ኢዝ ዘ ቤስት ሊሚትድ ነው፣ ግን አንድ 3 ፖስት ሊጽፍልን ይችላል። ሶ ቢግን በጣም አሪፍ ነውና ሁማናይስ የሆነ ነው። በዚህ መልክ እንሰራለን። ሰዓቱ እያለቀች ነው። ቶሎ ብለን እሺ ትንሽ እንጠብቀው። ሶ እሺ እስከዛ ድረስ እሺ ነይማ ዶት ወርክ እሺ ነይማ ስታዩ ግን ምን ማድረግ የለብሽም። እሺ ሆም ፔጅ ሊንክ እሺ ዩር ዌብሳይት ሆም ፔጅ ሊንክ እሺ ከዚህም በኋላ ያው ይሄንን ሼር አድርጊ በየግሩፑ ምናምን ሰው እንዳይልሽ። then እስቲ ፖስቱ መልክ ያው በዚህ መልክ ይጽፍልናል ማለት ነው። ያው በዚህ መልክ ያመጣልናል። ሶ የሜታ ዲስክሪፕሽን ምንም ሲኦ የሚባል ነገር አለ። ሲኦ ከዚህ በፊት ሰርች ኢንጂን ኦፕቲማይዜሽኑ ሊኖረው ይገባል ስንል ነበረ። ይሄንን ታይትል እንወስዳለን። ሲኦ የተሞላ መሆን አለበት። እሺ ከዚህ በታች ያለውን ነው እንግዲህ የሚወሰደው። እንግዲህ ያው እዚህ ጋር እስቲ እስከዚህ እንወሰደው። እስከየት እስከ አንድ ታይትል ወይንም ደግሞ ሊበዛ ይችላል ይሄኛው። እሺ እናደርጋለን ከዚች እሺ ኦኬ እስቲ
አሁን ለምሳሌ እነዚህን እንደዚህ በመውሰድ እዚህ ጋር ፖስት በሚለው ጋር እዚህ ጋር በማምጣት እችኛውን ታይትሉን እዛ ጋር እናስገባለን። እዚህ ጋር ደግሞ ኢንትሮዳክሽንም ልንለው እንችላለን። ኢንትሮዳክሽንን ባንለው ችግር የለውም። ያው እሱ በጻፈልን መልክ ያው በዚህ መልክ እናስቀምጣለን። እቺ መሀል ላይ የምትገኘውን መስመር እዚህ ጋር እንደዚህ እናጠፋዋለን። ያው የቀረውንም ጽፈት እዚህ ጋር እንወስዳለን ማለት ነው። ሰው ስለ ዌብ ሆስቲንግ ፕሮቫይደሩ አሁን ለምሳሌ ዌብ ሆስቲንግ ለመግዛት ፈልጎ ኢትዮጵያ ውስጥ የቱ ዌብ ሆስቲንግ ፕሮቫይደር ከሆኑ ተቋማት የትኛው ነው አሪፍ ለቤስት በዚህ አመት በ2026 ውስጥ የቱ ነው ብሎ ሲጠይቀው ጉግል ላይ ሰርች ቢያደርጉ ከዚህ ዌብሳይት ይወስድላቸዋል፣ ይጠቁማቸዋል ማለት ነው። ሶ በዚህ መልክ እናደርግ እንችላለን። ስለዚህ ሰው ሰርች ምን ሊያደርግ ይችላል፣ ሰው ምን ይፈልጋል የሚለው ነገር ሪሰርች ማድረግ ያለብን የሚያስፈልገን ለዚህ ነው ማለት ነው። ሶ እዚህ ጋር መምጣት እነኝንም እናስገባለን። ይሄን እዚህ ጋር ማጥፋት ያው ኤአይ ሁማናይዝድ ኤአይ ክላውድ ኤአይ በቅርብ ነው ኢትዮጵያ ውስጥ አሁን የጀመረው። በጣም ቤስት ነው፣ ቤስት ነው። እሺ እስከ ፋይናል ተውት። ያው እስከዚህ ጋር በመውሰድ እሺ ይሄው እዚህ ጋር በማምጣት እንደዚህ ካስገባን በኋላ መጨረሻ ላይ have you used any of these hosting providers? Share your experience in the comments below. And if this guide helped you, feel free to share it with someone who's built their first website. ያው እንደሰው እንግዲህ ያው በዚህ መልክ እንደዚህ እናደርገዋለን። እንደዚህ በዚህ መልክ ኦኬ እሺ ሲኦስ እንዴት እንሞላለን የሚለውን ነገር አሁን በዚህ ውስጥ ነው የምናየው። ያው ሲኦ የሚሞላው ሲኦ የምትለዋ ሰርች ኢንጃይን ኦፕቲማይዜሽኑ ሲኦ ሙሉ መሆን አለበት ለምንለው እቺ ነገር እቺ አይከን እየታያችሁ ነው፣ ትታያለች እቺ ሄሎ እቺ ትታያለች የለውም? ኦኬ እሺ ይታያል። እሺ ይታያል። እሺ በዚህ መልክ ነው እንግዲህ ሲኦ ማለት እችኛው አይከን ናት። እችኛውን ስንከፍት ነው ሳይት ሲኦ የሚለው እዚህ ውስጥ ነው የሚሞላው። ያው አሁን ኢረርሱ ምኑ ጋር አለው? 1 2 3 4 5 6 7 8 ኪወርድም ምንም አላስገባንም። ግን ኪወርድን እንዴት ነው የምናስገባው የሚለው ነገር ኪወርዱ ሰው ሰርች ሲያደርግ ይሄንን ጽፈት የሚወስድለት ምን ብሎ ሰርች ሲያደርግ ነው? ምን ብሎ ሰርች ሲያደርግ ከዚህ ውስጥ ልንወስደው እንችላለን። ግን እዚህ ላይም ከጠቆመልን ጠቆመልን። ያው እዚህ ጋር ማለት ነው ዌብ ሆስቲንግ ኢን ኢትዮጵያ ቤስት ዌብ ሆስቲንግ ኢን ኢትዮጵያ ይላል። የኛ ታይትል ምንድነው? ሰው ምን ብሎ ሰርች ሲያደርግ ነው የሚወስደው? the best web hosting providers in ኢትዮጵያ የሚለውን ነገር የሚለውን ይሄ ምን ሊሆንልን ይችላል ማለት ነው። ወይንም ደግሞ ቤስት ዌብ ሆስቲንግ ፕሮቫይደርስ ኢን ኢትዮጵያ የሚለውን ልንወስደው እንችላለን ሲፈልገን። እስከዚህም ደግሞ በ2026 ዓመተ ምህረቱን ለይቶ ከጠየቀን እንዲወስድለት ማለት ነው። ሶ እዚህ ጋር በመምጣት እቺኛውን እዚህ ውስጥ እናመጣዋለን። ከዛም በኋላ ኢንተር እንለዋለን። በዚህ መልክ የከላፕቶፑ ላይ ወይንም በስልኩ ዴን አሁን እዚህ ጋር አናላይዝ ብናደርገው ምን ሆነ? ኪወርድ ዴንሲቲ ቅድም ቀይ የነበረችው አሁን ገብታለች፣ ግን ሙሉ አይደለችም። እንደዚህ ግሪን አልሆነችም ማለት ነው። ሶ ምን ማድረግ አለብን? ሙሉ ለማድረግ ጽፈት ውስጥ መበተን አለባት ማለት ነው።
ሶ እዚህ ላይ ያለው ያው ስታፊንጉ በደንብ ስታፍድ አልሆነም ማለት ነው። ሄዲንግ ስር ገብተን ብናየው ሄዲንግቱ 7 ሄዲንግቱ ይገኛል አለ። ግን ኪወርድ አላቸው በቂ ናቸው። ግን ቤስት ዌብ ሆስቲንግ ፕሮቫይደርስ ኢትዮጵያ የሚለው 7 ሄዲንግ ስር ያለው ሶ አንድም ኪወርድ አይገኝበትም ይላል። ሶ ይሄንን እንዴት ነው የምናስተካክለው? ሄዲንግ ስር የተባሉት እነዚህ ናቸው። እነዚህ ናቸው። ገባቸው አይደለ? ሶ አሁን ለምሳሌ ፋይናል ቶትስ ኦን በሚለው ሴንስ በሚሰጠው ቦታ ይሄንኝን እንደዚህ ልናስገባ እንችላለን። ሶ ሃው ማች ዳዝ ዘ ዌብ ሆስቲንግ ኮስት ኢን ኢትዮጵያ የሚለውም አሉ። እነዚህ ሄዲንግ ቱ ናቸው። የሄዲንግ ስሪ ስር እንዴት ልናስገባ እንችላለን የሚለውን ነገር ዝጋው። ክላውድስ ቤስት ኦፍ ኢትዮጵያን ቢዝነስ ጎይንግ ክላውድ ፈረስትስ ኤን እሺ ኤን እሺ አው ኢንቨስት እሺ ፎር ፋይንድ እሺ ወይንም ደግሞ ሉኪንግ ልንለው እንችላለን። ያው ሴንስ እንድሰጥ ይሄ ነገር ሉኪንግ ቤስት ዌብ ሆስቲንግ ፕሮቫይደርስ ኢን ኢትዮጵያ ኢን 2023 እሺ ዝርጋው ክላውድ የሚለው አለ። እዚህ ጋር እንመጣ እንችላለን። ሆስቲንገር አለች እዚችኛው ክላውድ አለች። በአንደኛ ላይ ያቀረበልን ምንድነው? የጋራ ሆስት ነች። የጋራ ዘ ቤስት ማለት በአንደኛ ላይ አምጥተዋል እዚህ ጋር። እሺ ፍሮም ቤስት ፕሮቫይደር ኢትዮጵያ ኢትዮጵያ የጋራ ሆስቲስ ደ ፈረስት ቾይስ እንለዋለን። እዚህ ጋር አሁን ምን እያደረግነው ነው? እየበተንነው ነው። እሺ ሶ ዩ ዋንት ቱ ቢልድ ዌብሳይት ኢን ኢትዮጵያ። እሺ ሶ ፋይንድ ይሄው እዚህ ጋር አንድ አስገባናት ኢንትሮዳክሽን ውስጥ ምንም ኪወርዷን። እሺ እስቲ አሁን እዚህ ጋር ሄደን ደግሞ እናየው። እስቲ ሪፍሬሽ በማድረግ እዚህ ጋር ስናየው ሞላ ወይስ አልሞላም? ይኸውና ኪወርድ ዴንሲቲ ሞልቷል። ከዛን ሄዲንጉን ሞልቷል ማለት ነው። ሄዲንጉን ሞልቷል። እሺ ሜታ ዲስክሪፕሽን አልተርናቲቭ ቴክስት አለ ማለት ነው። አልተርናቲቭ ቴክስትም አለ። እነዚህ በጽህፈት ላይ የሰጠን ደግሞ ሜታ ዲስክሪፕሽን የተባለው ሜታ ዲስክሪፕሽን ያውና እዚህ ላይ ጽፎልናል። እንግዲህ ያው ሜታ ዲስክሪፕሽን ከዚህ እንደዚህ ከ160 እስከ 160 ካራክተር ብቻ ነው መሆን ያለበት። ይሄኛው ደግሞ ታክስ በማለት እዚህ ታች ጽፎልናል። ካታጎሪ ደግሞ ምን ብናደርግ ጥሩ ነው ብለው ዌብ ሆስቲንግ ቴክኖሎጂ ዲጂታል ቢዝነስ ኢትዮጵያ የሚለውን ያስቀመጠልን። ሶ አሁን እነዚህን ወስደናቸዋል። ሶ አልተርኔቲቭ ቴክስት የሚለውን ደግሞ አልተርኔቲቭ ቴክስት ማለት አንድ ስዕልን በማስገባት በስዕል እንድናሳይ እንደተፈለገው ሶ እዚሁ ላይ ማዘዝ እንችላለን። ምን ብለን ክሬት ቱ ሱፖርቲቭ ኢሜጅ በዚህ ላይ ነው እንግዲህ ሱፖርቲቭ ኢሜጅ ኢን ፒኤንጂ በፒኤንጂ ፎርም ማለት ነው። እንደ 5 ሜጋባይት ሊሚት ዊዛልት እንለው እንችላለን። ሶ ይሄንን እንደዚህ እናዛለን። እስከዛ ድረስ ደግሞ እኛ ምን መሙላት እንችላለን ማለት ነው። የቀሩትን ታይትል ስር በመግባት የኛ ታይትል ምንድናት የሚለውን ነገር የኛ ታይትል እቺ ናት። ያው እቺኛው ነች የኛ ታይትሉ እቺን እንወስዳለን። ሶ ከዛም በኋላ እዚህ ጋር እንመጣለን።
እዚህ ጋር ስንመጣ ታይትሏን እዚህ ጋር እናስገባለን። 50 ነች ከ60 አሪፍ ናት ማለት ነው። ከ60 በላይ ብቻ መሆን የለበትም። እዚህ ጋር ደግሞ በመምጣት ዌብ ሆስቲንግ ኢትዮጵያ ያው ይሄኛው ደግሞ ምንድነው? ይሄኛው ዲስክሪፕቲቭ ነው። እዚህ ጋር ምን እናደርገዋለን? ሴቭ እናደርገዋለን። እዚህ ጋር መተን ደግሞ አሁን እስቲ ሪፍሬሽ አናላይሲስ ብንለው እንዴት ነው? ያው ሜታ ታይትል እና ሜታ ዲስክሪፕሽንን አሁን ሞልተነዋል። ኢንተርናል ሊንክ እና አውትባውንድ ሊንክ። አውትባውንድ ሊንክ ማለት ደግሞ አሁን ለምሳሌ የጋራ ሰው ወደ የጋራ ሲፈልገው ቤስት ኦፕሽኑ ምንድን ነው ብለነዋል። እዚህ ጋር የጋራ ነው ብለነዋል። ያው የጋራ ሆስት የሚለውን እዚህ ጋር እንደ ሴሌክት በማድረግ ቦልድ አርግተ ነው እዚህ ጋር በመምጣት የጋራ .com ልንለው እንችላለን። የነሱ ዌብሳይት እቺ ስለሆነች እዚህ ጋር ደግሞ በመግባት እቺን ኦፕን ኒው ታብ እናደርጋለን። ኦፕን ኒው ታብ ማለት ከዚህ ጽፈት ሳይወጡ ወደ የጋራ እቺን ሲነኳት ወደ የጋራ ትወስዳችኋለች ማለት ነው። እቺኛው አውትባውንድ ሊንክ ነች። የጋራ ሊንክ ነው እዚህ ውስጥ ያስገባ ነው ማለት ነው። ከኛው ዌብሳይት የምታወጣ ነች። አውትባውንድ ወደ አውት የምታወጣ ግን ወደ እኛ ደግሞ ወደ ኢንተርናል ሊንክ የምንለው ደግሞ ሪድ ወይንም ደግሞ ሪች እኛን የሚያገኙበት ወይንም ደግሞ ከዚህ በፊት የተጻፈውን ጽፈት ሊንክ እዚህ ውስጥ ማስገባት ሪች አስ እኛን ኮንታክት ለማድረግ ለምሳሌ እዚህ ውስጥ በመምጣት ኮንታክት ፔጁን ማለት ነው። ኮንታክት ፔጅ እኛን ማግኘት የተፈለገ ሰው ኮንታክት ፔጅን ሊያገኘን ይችላል በሚል ይኸው በዚህ መልክ አስቀመጥ ነው። ይሄኛው ሲሆን እቺ ኮንታክት የምትለዋን ሲጫኑት ወዴት ትወስዳለች? ወደ ኮንታክት የኛው ዌብሳይት የነኢማ ዌብሳይት ኮንታክት ፔጅ ወደ ኮንታክት ፔጁ ትወስደዋለች ማለት ነው። ሌላ ሰው ያንን ሰው እዚህ ውስጥ ብንመጣ ምንድነች? ኢንተርናል ሊንክ እና አውትባውንድ ሊንኩን ያው በትክክል ታስሯል ማለት ነው። ኢንተርናል ሊንክ እና አውትባውንድ ሊንክ አሁን የቀራችልን አልተርኔቲቭ ቴክስት ካኖኒካል ዩአርኤል እና ሶሻል ሜታ ታግስ። ሶሻል ሜታ ታግስ ማለት እዚች ጋር ናት። እዚች ጋር አንድ ስዕል ስለምትፈልግ እስቲ መጀመሪያ ስዕሉ ተዘጋጅቶልናል የሚለውን ያው ስዕሉን በዚህ መልክ አስቀምጦልናል። ስዕሉንም አልት ደግሞ በዚህ መልክ ስዕሎችን እዚች ጋር ዳውንሎድ ሁለተኛው ዳውንሎድ እዚህ ጋር ዳውንሎድ ሆኗል። አልት ቴክስቱ ምንድነች የሚለውን ነገር ያው አልት ቴክስት እቺኛው ናት ማለት ነው። አልት ቴክስት እስከዚህ ድረስ እናደርግ ያው እስከዚህ ጋር ናት ማለት ነው። እቺን ኮፒ በማድረግ አልት ቴክስቷን ወደዚህ በመምጣት ስቲችን ስዕል መጀመሪያ ላይ እናስገባ። እዚህ ጋር በመምጣት አንዴ ወደታች ኢንተር በማለት እዚህ ጋር እዚህ ውስጥ ደግሞ ኢሜጅ እንለዋለን። ኢሜጅ በዚህ መልክ ትመጣለች። ሚዲያ ላይብረሪ ከዛን አፕሎድ ለማድረግ ወደ ሚዲያ ላይብረሪ ለማስገባት ወደዚህ እንመጣለን። ከዛም በኋላ ኢሜጅ ዋን ያው እቺኛው ናት። ከዛን እዚህ ጋር በመምጣት ያው እንደዚህ ትገባለች። አልት ቴክስቷን እዚህ ውስጥ ነው የምናስገባው ማለት ነው። እዚህ ጋር ሴሌክት ስንለው እዚህ ላይ እንደዚህ ትገባለች ስዕሉ ማለት ነው። የሁለተኛው ደግሞ አልት ቴክስቷ ምንድነች? የኢሜጅ ቱ ያው ቶፕ 5 ዌብ ሆስቲንግ ፕሮቫይደርስ ኮምፔርድ የምትለው ናት። እዚህ ጋር በማምጣት እስከዚህ ይሄው እቺን ወስደን እዚህ ጋር በማምጣት ቶፕ 5 የተባለችው ዌብ ሆስቲንግ ቤስት ዌብ ሆስቲንግ ፕሮቫይደርስ ኢን ኢትዮጵያ በሚለው 1 2 3 4 5 እስከ 5 ያው በደረጃ የተቀመጡት እዚህ ውስጥ አሉ ማለት ነው። በደረጃ ይህንን ስለሚገልጽ ያቺ ስዕልም ምን እናደርጋለን? እዚህ ጋር በመምጣት እዚህ ጋር በዚህ ኢንተር በማለት
አንድ ኢሜጅን ማስገባት እንችላለን ማለት ነው። ኢሜጅ የምትለውን በመምረጥ ሁለተኛ ስዕልን በዚህ መልክ ከዚህ እንወስዳለን። እሺ ከወሰድነው በኋላ ኢሜጅ ቱ ያው ይኸውነች በዚህ መልክ እንደዚህ እናስገባለን። ዘን እችኛው ነች እችኛው ይህንን ያው አስገባ ነው። አሁን እንግዲህ ምን ቀራ እስቲ የሚለውን እናየው። ወደዚህ እንመለስና ያው እችኛው አሁን አልተርኔቲቭ ቴክስት የምትለውን ራይት አደረግ ነው። ወደ ሶሻል ሜታ ታክስ ደግሞ ስንሄድ እዚህ ሶሻል ስር በመግባት ለፌስቡክ ላይ የሚታየው ፌስቡክ ላይ ፖስት ካደረግነው ቤስት ዌብሳይት ያው ታይትሉን እናስገባለን። እዚህ ጋር ደግሞ ፌስቡክ ሜታ ዲስክሪፕሽን ላይ ያው ዲስክሪፕሽኑን የቅድሙን ልናስገባ እንችላለን። እዚህ ጋር ደግሞ አፕሎድ ኢሜጅ በማለት ከአሁኑ ኢሜጆች አንዱን እንደዚህ በመውሰድ እንደዚህ አድርገን ሴፍ እናደርጋለን ማለት ነው። ሴፍ ስናደርገው ወደ ትዊተርም እንመጣለን። ትዊተር ላይ የሚታይ ትዊተር ላይ ሼር የምናደርግ ከሆነ እዚህ ጋር ያው ኤክስ ዲስክሪፕሽን ደሴም ዊዝ ፌስቡክ ልናደርግ እንችላለን። ከዛም በኋላ ቤስት ዌብ ሆስቲንግ ፕሮቫይደርስ ኢትዮጵያ የሚለው ነው ታይትላችን ነው። ዜን እዚህ ጋር በመምጣት ምን ታደርጋላችሁ? እችኛውን በመምረጥ ሴፍ እናደርጋለን። በዚህ መልክ ትታያለች። ያው እዚህ ጋር በመምጣት ሪፍሬሽ ስንለው እሺ ሶሻል ሜታ ታክሱም ሞልታለች ማለት ነው። ካኖኒካል ዩአርኤል የምንለው ደግሞ ምንድነው ነው? ካኖኒካል ዩአርኤል ማለት እዚህ ፖስት የሚለው እዚህ ጋር በመምጣት ያው ይሄ እንደዚህ ከሆነ እዚህ ጋር በመግባት እዚህ ጋር በመምጣት እዚህ ጋር ሴት ፊቸር ኢሜጅ የሚለው መጀመሪያ ላይ የምትታየው እችን ማድረግ እንችላለን። ዴን ከዛም በኋላስ ሊንክ በኋላ የሚታየው ሊንክ እችኛው ነች። እችንም ማሳጠር እንችላለን ስፈልጋል። ግን እችኛው ምንም የታይትሉን ናላት ምንም አይነት ያው ዲስከሽን ሰው ኮሜንት መስጠት እንዲችል ከፈለግ ያውና ኦፕን እናደርጋለን። ካልፈለግን ደግሞ ክሎዝ እናደርጋለን። እችን ኦፕን ልናደርግ እንችላለን ማለት ነው። ዴን ካታጎሪ የምትለው ነች ካኖኒካል ዩአርኤል ስለምንድን ነው የምትመለከተው? እቺ የጻፍናት ጽፈት ስለምንድን ነው የምትመለከተው? እዚህ ውስጥ ስለሌለ እዚህ ውስጥ ያው እዚህ ጋር ይሄንን እንደዚህ በማድረግ ዌብ ሆስቲንግ ልንለው እንችላለን ማለት ነው። ዌብ ሆስቲንግ ወይንም ደግሞ ሳስ ቴክኖሎጂ ልንለው እንችላለን። ዌብ ሆስቲንግ ፕሮቫይደርስ ማለትም ይቻላል ማለት ነው። ፕሮቫይደርስ ማለት ይቻላል። ከዛም በኋላ ኢንተር እንለዋለን። ያው ዌብ ሆስቲንግ ፕሮቫይደርን መርጠነዋል። ዴን እዚህ ጋር በመምጣት ደግሞ ታግስ ሶሻል ታግ ሃሽታግ ምናምን ልክ እንደምናደርገው ቅድም ታክሶችን ይህንን ብታደርጉት ጥሩ ነው በሚል እዛ ላይ ኮፒ አድርገን ነበረ። እነዚህ አሁን ይህንን እንዳለ እንደዚህ በመውሰድ ያው ይህን ሁሉ ነው ታክስ በአንድ ላይ ያስገባ ነው። ይህንን ኢንተር እንደዚህ ልናደርግ እንችላለን። ግን ከዚህም በኋላ ምንድን ነው የምናደርገው? ፓብሊሽ የምትለዋለች እዚህ ጋር ፓብሊሽ ይህን ፓብሊሽድ ሁለተኛ ያው ፓብሊሽ ሆኗል ማለት ነው። እቺን ጽፈት ቪው ፖስት የሚለው ስር ገብተን ስናየው እቺን ትመስላለች። እቺ እዚህ ጋር ያለችው ጽፈትስ እዚህ ጋር ያለችው ያው እስቲ ገብተን እንደዚህ ስናየው ምን ትሆናለች? ያው 100% ሰርች ኢንጂኑ ሲሆን አናላይሲሱ 100% ሞልተነዋል። ሰው እንደዚህ ብሎ ሰርች ቢያደርግ ይመጣለታል ማለት ነው። ዌብ ሆስቲንግ ፕሮቫይደርስ በሚለው ሰው ሰርች ሲያደርግ እንዲመጣለት ከፈለግ እዚህ ጋር በማድረግ እዚህ ጋር በማስገባት እቺንም ያው ሙሉ ነው። እቺንን ሙሉ ሰው ከሚጠይቅ በሚል ቤስት ዌብ ሆስቲንግ ፕሮቫይደርስ ኢን ኢትዮጵያ የሚለውንም እንደዚህ ኢትዮጵያ የሚለውን እቺንም ሰርች ካደረገ እንዲወስድልን ለማድረግ ሌላ ኪወርድ ነች ማለት ነው። 3 ኪወርድ ተጠቅመነዋል እስካሁን። ቤስት ዌብ ሆስቲንግ ፕሮቫይደርስ ብሎ ሰው ሰርች ካደረገም ዌብ ሆስቲንግ ፕሮቫይደርስንም ብሎናል አይደል? ይሄው እንደዚህ አድርገን
እሺ እንደዚህ ልናደርግ እንችላለን። ዘን አሁንም ሌላ እሺ ዌብ ሆስቲንግ ፕሮቫይደርስ ኢን ኢትዮጵያ ያው እስከዚህ እሺ ቤስት ኦኬ ዌብ ሆስቲንግ ያ እቺን አልወሰድንም። እንደዚህ ልንወስድ እንችላለን። ያው ኪወርዱ ማብዛታችን ብዙ ሰው ጋር የማድረስ አቅሙን እንዲያሳድግ ለማድረግ ነው። እንግዲህ ያው ከዛን ሴቭ ልናደርገው እንችላለን ማለት ነው። ሶ ይሄንን ጽፈት ያው ሼር በደንብ ሼር አድርጊው። በተለይ ውጪ ሀገር ላሉ ሰዎች ምናምን ጓደኞች የምታውቂው ሁሉ ብታደርግ ነው በጣም ጥሩ ነው። የውጪ ከኢትዮጵያ ውጪ ያሉት ቢያዩልሽ። ሶ እሺ ለነኢማ ልከዋለሁ። ይሄንን ነኢማ ፖስት ያርጊው ይሄንን ፖስት ያርጊው። ነገ 5 ወይ 6 ዩሮ ተሰርቶ ማየት አለብሽ። እሺ ሪድ ሞር እሺ ሪድ እሺ ሞር ሰው ሊንኩን ብቻ መላክ ትችላለሽ። ይሄው ሊንኩን እና ጽፈቱን አንድ ላይ እሺ ልትወስጂው ትችላለሽ ማለት ነው። እዚህ ላይ ይሄው ቦልድ ሆኖ ጽፈቱ እንድታይ ከፈለግን እንደዚህ በማድረግ ቴሌግራም ላይ እንደዚህ እናስቀምጣለን። ይሄን የላኩልሽን ፖስት አድርጊው። አላችሁ ደከማችሁ? ይቅርታ ቆየውባችሁ። ሄሎ እሺ አሁን አንድ ነገር አያችሁ አይደለ? ሄሎ ወይ አዎ፣ ግን ይሄ ሁሉ ሪከርድ እየተደረገ ነበር። በጣም እየተቆራረጠ ነበር እኔ ጋር ኢንተርኔት እንትን ኮኔክሽን ነው። አዎ ሪከርዱን አሁን ላቆመው